ሰላም ሰላም ውድ የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እና ቤተሰብ አበረታቱኝ፣ አዲስ ጀማሪ ነኝ። ሁላችሁም አበረታቱኝ ፕሊዝ፣ ሰብስክራይብ አድርጉኝ። እና ዛሬ የምንሰራው ጥቅልል ጎመን በስጋና በሩዝ በጣም በቀላሉ ምንም ኮተት የሌለበት ነገር ነው እና በቀላሉ እንሰራለን ማለት ነው። ከመሀሉ እንደዚህ መንቆርጣው ማለት ነው። ያኔ ውሃ ውስጥ መጀመሪያ እንደዚህ ስንሰነጥቅ ምናምን ሊቀደድብን ምናምን ስለሚችል በቀላሉ ከመሀሉ እንደዚህ ቆርጣን ብናወጣው አሪፍ ነው ማለት ነው። ከዛ በጋለ ውሃ እንጨምረዋለን ትንሽ ለ15 ደቂቃ ወር ደግሞ ለ10 ደቂቃ ብዙ መብሰል የለበትም ማለት ነው። ብቻ እስኪጠቀል ምንድነው እንዲጠቀል ብቻ ነው ማለት ነው። እና ለ10 ደቂቃ የፈላ ውሃ ውስጥ እንጨምረዋለን። ከዛ በኋላ በቀዝቃዛ ውሃ መጨመር ወይም ደግሞ በሆነ በትልቅ ነገር በእቃ እንትን እንለዋልና እንዲበርድልን ማለት ነው። እንዳይበስል ያው በጣም ከበሰለ አይጠቀልም። ለትንሽ ደቂቃ ብቻ ነው እንትን የምትሉ ውሃ ውስጥ ገንፈል የምታረጉት ማለት ነው። እና በዚህ መልኩ ገንፈል አድርጌው ከዛ መሀሉ ላይ እንደዚህ እየቆረጣችሁ ታወጡታላችሁ። ከዛ በኋላ ስጋ ያስፈልገናል። ሩዝ አጥበን እንጨምራለን የሚበቃንን ሩዝና ስጋ። ከዛ ሽንኩርት ደግሞ እንከትፋለን። የተከተፈ ሽንኩርት እና ነጭ ሽንኩርት እንጨምራለን። ከዛ የሚያስፈልገን ቅመማቶች ምናምን እናዘጋጃለን። 7 በህራት፣ ብላክ ፔፐር፣ ሲኒሞን እና ጨው እንጨምርና ትንሽ ሳናበዛ ዘይት እንጨምራለን ማለት ነው። ከዛ እነሱ አንድ ላይ እንቀላቅላቸዋለን ምናምን እንደዚህ እንቀላቅላቸዋለን። በዚህ መልኩ ደግሞ ጨርሰናል። ከዛ መጠቅለል እንገባለን። በመጠቅለል እንደዚህ ጠቅልለን ጨርሳለን። በዚህ መልኩ ጠቅልዬ ጨርሻለሁ። አሁን የሚያስፈልገኝ ድስጣችን እንዳይዘብን ማለት ነው። መጀመሪያ የቆረጥ ነው የመልፉፉ የጥቅል ጎመን እንትኑ ማለት ነው እንጨምራለን ከውስጥ። ያው መጀመሪያ ላሳየኋችሁም ነበር እዚህ ጋር ማጂክ እሱ ያስፈልገናል እንጨምራለን። ከዛ በዚህ መልኩ ጥቅል ጎመናችን ሰርተን